ሰላም እንዴት ናችሁ? ዛሬ እንግዲህ በህይወታችሁ በጣም ወሳኝ የሆነ ቪዲዮ ነው የምነግራችሁ። ይህም ቪዲዮ እንግዲህ የምታዩት ምንድነው ከሰው ህይወት ጋር የተያዘ ስለሆነ እስከ መጨረሻው ቪዲዮ ስትዩ ምናልባት አንድ ቀን ይህን በቪዲዮ በማየቴ አትርፌያለሁ ልትሉ ትችላላችሁ። አንድ ሰውን ኤሌክትሪክ ቢይዘው ምን እናደርጋለን? ከዛ በኋላ ከያዘውስ በኋላ ምን አይነት ፈርስት ትሪትመንት ወይም ደግሞ የመጀመሪያ ህክምና እንሰጠዋለን የሚለውን አብረን ያለን። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አዘንጉ። መጀመሪያ ላይ የምናደርገው ምንድነው ኤሌክትሪክሲቲ እንግዲህ እንደሚታወቀው እጅግ በጣም ጠቃሚ የሆነ ነገር ነው። ኤሌክትሪክ እንግዲህ ከብዙ ነገር እንጠቀመዋለን። ስልካችን ቻርጅ ጀምሮ ቴሌቪዥናችንንም መኪናችንንም ሁሉ ነገራችን አሁን ከኤሌክትሪክ የተያዘ ሆኗል፣ ምግብ ማብሰያችንን ጨምሮ ማለት ነው። ጎጂ ከሚባሉ ነገር ውስጥ አንዱ ደግሞ ምንድነው የሰው ህይወት ሊቀጥል ይችላል፣ አካል ላይ ጉዳት ሊያደርስ ይችላል። እስከ መንዘር ጀምሮ እስከ መግደል ድረስ የሚያደርሰው ጉዳት እጅግ በጣም ከፍተኛና አስፈሪ ነው። ሁላችንም ከዚህ ነገር ራሳችንን ልንጠብቅና ልንጠነቀቅ ይገባል ማለት ነው። ስለዚህ አያርገውና አንድ ሰው ግን ኤሌክትሪክ ያዘው ምንድነው ማድረግ ያለብን? አንድ ሰው ኤሌክትሪክ ያዘው ማድረግ ያለብን ጥንቃቄዎች መካከል አንዱ ለምሳሌ እዚህ ጋር ቪዲዮ ላይ ለምሳሌ አንድ ሰው ኤሌክትሪክ ይዞታል። ምንድነው የምናደርገው? መጎተት አይሆንም። መጎተት የማይቻል ነገር ነው። መንካትም አይፈቀድም። ምክንያቱም ኤሌክትሪክ አንድ ሰውን ይዞት እኛ በምንነካው ሰዓት ቀጥታ የራሳችንን ህይወት አደጋ ላይ እንጥላለን፣ የሰውየውን ህይወት ማዳር አንችልም ማለት። ስለዚህ ምንድነው ማድረግ ያለብን? መጀመሪያ ላይ በፍጥነት ምናቀው ከሆነ ማለት ነው ምንድነው የምናደርገው? ብሬከሮችን ማጥፋት ነው። ብሬከር ማለት የኤሌክትሪክ ሶርሱን ቆጣሪን ማለት ነው ማጥፋት ወይም መመለስ ነው። ያ በሚሆን ሰዓት ብሬከር በሚጠፋ ሰዓት ምንድነው ምንም አይነት የኤሌክትሪክ ፍሎ የለም ማለት ነው። ስለዚህ ሰውየውን በፍጥነት ከማዳኛ መንገዶች ውስጥ አንዱ ይሄ ነው። ብሬከሩን ካጠፋን ምንም የሚያልፍ ኤሌክትሪክ ፓወር ስለሌለ ሰውየውን የያዘው የነበረው ሙሉ ለሙሉ ፓወር ከማግኘት ይቋረጣል ማለት ነው። ስለዚህ ከዛ በኋላ ነው ሰውየውን መንካት የምንችለው። መቋረጡን ካላረጋገጠ በስተቀር መንካት በፍጹም የተከለከለ ነው ማለት ነው። ስለዚህ የኤሌክትሪክ ምንጩን ማጥፋት ነው ማለት ነው። ሁለተኛው ደግሞ ምንድነው የኤሌክትሪክ ምንጩን ወይም ደግሞ የቆጣሪውን ቦታ ካላወቅነው ነው። ይሄን ካላወቅን ምንድነው የምናደርገው? በደረቅ እንጨት ወይም ደግሞ በፕላስቲክ እንጨቶች አድርጎ መግፋት ነው። ከኤሌክትሪክ ቦታው ወይም ደግሞ ከያዘው ቦታ ላይ ማራቅ ነው ያለብን። ምክንያቱም ያንን ካላረግን በስተቀር ተጠግተን በምንይዘው ሰዓት ላይ ያለምንም ፕሮቴክሽን ከሆነ እኛን ሊይዘን ይችላል። ለምሳሌ ፕላስቲክ ግላቮችን ማድረግ ትችላላችሁ። ጫማችሁ ማድረግ አለባችሁ። ባዶ እግር በፍጹም አይፈቀድም። ስለዚህ ያንን መጠቀም አለባችሁ ነው። በደረቅ እንጨት ወይም ደግሞ በፕላስቲክ መጥረጊያዎች፣ ለምሳሌ መጥረጊያ እጀታዎች ጭምር ፕላስቲኮቹን እሱም ተጠቅመን ከዛ ቦታ ማራቅ ነው ያለብን ማለት ነው። ስለዚህ ይሄንን ነው መጠቀም እንጂ ዳይሬክት ኮንታክት ካደረገ ምን ያደርገናል? እኛ ራሱ ይዞን መጀመሪያ እንደውም ከሰውየው ፍሎ የሚያደርገው ኤነርጂ ወይም ኤሌክትሪክ ፓወር ወደኛ ስለሆነ ቅድሚያ እኛ የምንሞትበት ከፍተኛ አጋጣሚ አለ ማለት ነው። በፍጹም ማድረግ የሌለብን ደግሞ ምንድነው ባዶ እጃችንን ወይም ደግሞ እርጥበት ያለበት ቦታ ላይ ከሆነ ደግሞ ባዶ እጃችንን ባዶ እግራችንንም ሆነን በፍጹም መጠጋት የለብንም ኤሌክትሪክ። ምክንያቱም እርጥበት ካለ ፍሎ የሚያደርገው ቀጥታ እኛ ላይ ነው ይተላለፋል ማለት ነው። ምክንያቱም እርጥበት ካገኘ ኤሌክትሪክ ከውሃ እንደመፈጠሩ መጠን ውሃን ላይ እና የውሃ ንክኪዎችን ስለማይወድ ማለት ነው ኤሌክትሪኩም ሊይዘን ስለሚችል ራሳችንን መጠንቀቅ አለብን። እስካሁን ድረስ 4 ነገሮች ነግሬያችኋለሁ። መጀመሪያ ምንጩን ማቋረጥ ነው፣ የኤሌክትሪክ ምንጩን ወይም ቆጣሪ ማጥፋት ማለት ነው። ሁለተኛው ደግሞ ምንድን ያልነው በደረቅ እንጨት ወይም በፕላስቲክ መግፋት ነው። ሶስተኛው በምንም አይነት መንገድ በእጃችን ወይም ደግሞ በባዶ እጃችን ፕላስቲክ ወይም ግላብ ነገር ሳንጠቀም መንካት የለብንም ነው። አራተኛው ደግሞ ምንድነው በተቻለ ፍጥነት ሄደን ቶሎ መቋረጡን ሳናረጋግጥ መንካት የለብንም ማለት ነው። ስለዚህ እጅግ በጣም ጥንቃቄ ያስፈልገዋል ማለት ነው። እንግዲህ እነዚህን ሁላ ነገር ካደረግን በኋላ መጀመሪያ የምናደርገው ምንድነው ሰውየው ጉዳት ከደረሰበት ምንድነው የምናደርገው? ጉዳቱ የሚታይ ከሆነ በፍጥነት በደረቅ ጨርቅ መጠቅለል ወይም መሸፈን ይጠበቅብናል ማለት ነው። ሁለተኛ ነገር ልቡ ትንፋሽ አለው ወይም ልቡ ይመታል ወይም ደግሞ ትንፋሽ አለው የለውም የሚለውን ካረጋገጥን በኋላ በእጃችን ደረቱ ላይ በማድረግ የተወሰነ ያክል ፕረስ እያደረግን ወደ ነበረበት እንዲወጣ። ብርድ የሚለው ደግሞ እና ስሜት ካለው ደግሞ ምንድነው የሆነ አንሶላ የሚሆን ብርድ ልብስ ነገር ለበስ አድርጎ የተወሰነ ነገር ትሪት ማድረግ ያስፈልጋል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አዘንጉ። ይሄ ቪዲዮ ለብዙ ሰዎች እንዲጠቅም ሼር አድርጉልኝ። ብዙ ሰው ማየት አለበት። ስለዚህ ብዙ ሰው ማየት አለበት ማለት ነው። አመሰግናለሁ። ቻው